ቻቹ እዚህ ጋር የቻይና ስቶፍ እየቀለጠ ተቸገራላችሁ እና እንዴት የቤት ውስጥ ማስተካከል እንደምችሉ ማሳያችሁ በቀላል መንገድ ይሄ እንዳይቀልጥና በውስጥ በኩል ያለ ደግሞ ይሄኛው እንዳይቀልጥ አድርጋችሁ ራሳችሁ የቤት ውስጥ መስራት እንደምችሉ ማሳያችሁ። ይሄን በምታዩት መልኩ ይሄኛው ጎምኒውን ተጭናችሁ ታውጡታላችሁ። ይሄን ወደ ውጭ ማለት ነው። ተጭናችሁ ካወጣችሁ በኋላ ምን እንደምታደርጉት ይሄኛውን ታወጣላችሁ። የቀለጠ ጋር ድረስ ትቆርጡታላችሁ። እንደዚህ አይነት ኮኔክተር ኦሪጂናል ነገር በእንደዚህ አይነት ብትሰሩ ጥሩ ነው። በመቀጠል ምን እንደምታደርጉት ይሄኛውን ልክ እንደዚህ ታረጉና መልሳችሁ እንደነበረ ትከቱታላችሁ ማለት ነው። ያው በእጃችሁ ጫን ስታደርጉ ራሱ ይገባል። ምንም የሚያስቸግር ነገር የለም። ያው ፒንሳ እንኳን አያስፈልግም። በመቀጠል ምን እንደምታደርጉት እችኛውን መላጥ ነው። ያው እዚህ ጋር ያለችውን ግራውንዷን ፈታ ታረጉትና ይሄኛውን ያው እዚህ ጋር ግራውንዱ አንደኛ ወደ ውጭ ገመዱ ተስቦ እንዳይወጣ ይረዳል። ይሄኛው በምታዩት መልኩ ይሄኛውን ግራውንዱን ታስሩታላችሁ። በመቀጠል እቺ ሁለት ክር ነው የቀረው። ሁለቱን ክር እንዴት ነው የምትቀጥሉት የምታገናኙት የሚለው ነገር ከዚህ ጋር አብረን እናያለን ማለት ነው። እዚህ ጋር አሁን ዝብርቅርቅ ስላለ አትፍሩ፣ ምክንያቱም ይሄኛውን ማላቀቅ ነው። ይሄኛውንም ማላቀቅ በምታዩት መልኩ ይሄው እዚህ ጋር የምታዩት እዚህ ከማብሪያ ማጥፊያ ወጥቶ ይሄው ከዚህ ጋርና ከዚህ ጋር ወጥቶ የሚመጣው አንድ ላይ ነው የሚታሰረው ለሌላ ጊዜም። እዚህ ጋር ደግሞ ከዚህና ከዚህ የሚወጣው አንድ ላይ ነው የሚታሰረው። እዚህ ጋር ቢቀየር ችግር የለም። ይሄኛው እዚህ ጋር ቢታሰር ይሄኛው እዚህ ጋር ቢቀየር ችግር የለም። በመቀጠል እቺውን መላጥ ነው። በመቀጠል ይሄው አንዳንዱ ላይ ማሰር ነው ቀድማችሁ። ይሄ ዘለቄታዊ መፍትሄ ነው። ይሄው እቺኛውን ሳብ ታርጉና እዚህ ውስጥ ማስገባት፣ ይሄኛውንም ማስገባት። በመቀጠል ምን እንደምታረጉት ይሄው በደንብ አድርጋችሁ ማጥበቃችሁን አትርሱ እንዳይቀልጥ። አንደኛው ንዝረት አይኖርም። በመቀጠል እንሞክራለን ማለት ነው። ምንም አይነት የሚነዝር ነገር የለም። አያችኋል? እንደዚህ አይነት ስራዎች እንድረስ ከፈለጋችሁ አካውንቴን ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ። አመሰግናለሁ።